ሰላም ይህ ፐርፌክት ስፖርት ኢትዮጵያ ነው። በቅድሚያ ወደ ዛሬ የሚደረጉ 36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እናልፋለን። በቅድሚያም እኩለ 11 ሰዓት ላይ 4 ጨዋታዎች ይደረጋሉ። እነሱም ፉልሃም ከኤቨርተን ክራቨን ኮቴጅ ላይ ይደረጋል። መውረዱን ያረጋገጠው ኢፕስዊች ፖርትማን ሮድ ላይ ብሬንትፎርድን ያስተናግዳል። ሌላኛው መውረዱን ያረጋገጠው ሳውዛምፕተን ሜሪ ማንቸስተር ሲቲን ያስተናግዳል። ወልቭስ ከብራይተን በሞሊኒክስ ይደረጋል። እንዲሁም ምሽት 12 ሰዓት ላይ በርንማውዝ ከአስቶን ቪላ በቪታሊቲ ይደረጋል። በመቀጠልም ወደ 35ኛ ሳምንት የስፔን ላሊጋ እናልፋለን። ቀን 9 ሰዓት ላይ ቫሌንሲያ ሜስታያ ላይ ሄታፌን ይገጥማሉ። ከዛም ቀን 11:15 ላይ ሴልታ ቪጎ በአባንካ ባላይዶስ ሴቪያን ያስተናግዳል። ምሽት 1:30 ላይ ሁለት ጨዋታዎች ሲደረጉ ጂሮና ቪላሪያል ጨዋታ ሙኒሲፓል ሙንትሊ ላይ ይደረጋል። በተመሳሳይ ሰዓት ማዮርኮ መውረዱን ያረጋገጠውን ሪያል ቫላዶሊድን ይገጥማሉ። ከዛም ምሽት 4 ሰዓት ላይ አትሌቲኮ ማድሪድ ሪያድ ኤር ሜትሮፖሊታኑ ላይ ሪያል ሶሴዳድ የሚያደርጉት ጨዋታ ይጠበቃል። በመቀጠልም 36ኛ ሳምንት የጣሊያን ሴሪያ ቀን 10 ሰዓት ላይ ኮሞ ከካግሊያሪ ስታዲዮ ጁሴፔ ሲንጋግሊያ ላይ ጅማሮውን ያደርጋል። ምሽት 1 ሰዓት ላይ ተጠባቂው ጨዋታ ላዚዮ ስታዲዮ ኦሎምፒኮ ላይ ጁቬንቱስን ያስተናግዳሉ። ምሽት 3:45 ላይ ስጋት ያለባቸው ኤምፖሊ ፓርማን በስታዲዮ ካርሎ ካስቴላኒ ያስተናግዳሉ። በመቀጠልም ወደ 33ኛ ሳምንት ጀርመን ቡንደስሊጋ ስናልፍ ቀን 10:30 ላይ 4 ጨዋታዎች ሲደረጉ ወርደር ብሬመን ከአርቢ ላይፕዚግ በዌሰር ስታዲዮን ይደረጋል። በተመሳሳይ ሰዓት ዩኒየን በርሊን በመጡበት ዓመት መውረድ ስጋት ውስጥ ከገቡት ሃይደንሃይም ጋር በስታዲዮን አንደር አልተን ፎርስትሪ ያስተናግዳሉ። በሊጉ ግርጌ ላይ የሚገኙት ቦቹም በፎኖቪያ ሩር ስታዲዮም ሩር ስታዲዮም ማይንዝን ያስተናግዳሉ። ሌላኛው በመጣበት ዓመት ወራጅ ቀጠና ውስጥ የሚገኙት ሆልስተን ኬል በሆልስቴን ስታዲዮም ፍራይበርግን ይገጥማሉ። ምሽት 1:30 ላይ ቀሪ ጨዋታ የቀረው ሻምፒዮንነቱን ያረጋገጠው ባየር ሙኒክ አሊያንዝ አሬና ላይ ከቦሩሲያ ሞንቸግላድባክ ይጫወታሉ። በመቀጠልም በ33ኛ ሳምንት የፈረንሳይ ሊግ 1-9 ጨዋታዎች እኩል ምሽት 4 ሰዓት ላይ ሲደረጉ አንገር ስታድ ሬሞንድ ኮፓ ላይ ስትራስበርግን ይገጥማሉ። ኦክዜር በስታድ ዴላብ ዴሻምፕስ ናንትስ ይገጥማሉ። ስታድ ብረስት በስታድ ፍራንሲስ ሌብሌ ሊልን ይገጥማሉ። የመውረድ ስጋት ያለበት ሌ ሃግሬ በስታድ ኦሽን ኦሎምፒክ ማርሴይን ይገጥማሉ። ሞናኮ ስታድ ሉዊስ ላይ ከሊዮን የሚያደርጉት ጨዋታ ይጠበቃል። ከሊጉ መውረዱን ያረጋገጠው ሞንፒሌ በስታድ ዴላ ሞሶን የሊጉን ሻምፒዮን ፒኤስጂን ያስተናግዳሉ። ስታድ ሬምስ በስታድ ኦገስት ዲሎን ወራጅ ቀጠና ላይ የሚገኘውን ሴንት ኢቴንን ይገጥማሉ። ስታድ ሬንስ ከኒስ በሮዝሆን ፓርክ ይደረጋል። ቱሉስ በስታድ ዴ ቱሉስ ሎንስን ያስተናግዳሉ። ከሊጉ መውረዱን ያረጋገጠው ሞንፒሌ በስታድ ዴላ ሞሶን የሊጉን ሻምፒዮን ፒኤስጂን ያስተናግዳሉ።